ጊዜ 10 ዓመት 20 ዓመት በወዳጅነት ኑረን ዛሬ ስንጣላ በዛሬ ሁሉን እናበላሸዋለን አይደል እንዴ? መታረም ያለበት ግን መቼ ነው? የዛሬዋ ብቻ። ዛሬ ከተጣላን የዛሬቱ ብቻ ነው መታረቅ ያለብን፣ መወቃቀስ ያለብን። ዛሬ በመጣላታችን የ10 ዓመት ወዳጅነት ለምን ይበላሻል? የ20 ዓመት ጓደኝነት ለምን ይበላሻል? የ50 ዓመት ትዳር ለምን ይበላሻል? የዛሬው በዛሬ ነው መታረም ያለበት። እግዚአብሔር ያጠፋችውን እሷኑ ብቻ ዛሬ ካጠፋ የዛሬዋን የትናንቱን አሌባ ትናንት እንዲነበርክ አይልም። ዛሬን ያርማል፣ ዛሬን ያስተካክላል። የመዳን ቀን ዛሬ ነው የተባለው ለዚህ ነው። የቅናት ምልክቶች አሉ። የበሽታው ምልክቶች ልንገራችሁ። አንደኛ የምስጋና ለጋስ አለመሆን፣ ንፉግነት። እሱ የቅናት ምልክት ነው። ምስጋና የሚገባውን ሰው አለማመስገን፣ ዋጥ ማድረግ። ገብቷችኋል? እገሌ ደግ ነው አለማለት፣ ማለት አለመፈለግ፣ ክሬዲት መንሳት፣ ሰውን ዋጋ አለመስጠት ነውር ነው። እንደዚህ አይደረግም። ማመስገን ይገባል። ሰውን ባይገባውም አመስግነው ጉልበት ይሆነዋል። ዝም ብሎ ማመስገን አይደለም፣ በቦታው ነው ማመስገን። እንደው ዝም ብሎ ሰውን 24 ሰዓት ጀግና ነህ ሲሉት አይጣፍጥም፣ ይመራል። በቦታው ነው። በቦታው ሰዎች ለሰሩት ስራ እግዚአብሔር ይስጥልን ማለት። እኛንን መፈለግ የሌለብን ምስጋናውን፣ እኛ ግን ሌሎችን ማመስገን አለብን። ይሄ ምስጋና መንፈግ፣ የሰዎችን ዋጋ ክብር ማሳጣት ቅናት ይባላል።